ሰላም እንደምን አላችሁ ውድ የቻናላችን ቤተሰቦች እንኳን ወደ ቻናሉ በደህና መጣችሁ። በዛሬው ቪዲዮ ሪሚዲያል ተማሪዎችን በተመለከተ አንዳንድ ነገሮችን አዳዲስ ነገሮች ስላሉ እነሱን ነገሮች አጠር አድርጌ ነካ አደርግላችኋለሁ ማለት ነው። እንዲሁም ደግሞ ፈተናችሁ የምትሰጡበትን ቀን ትምህርት ሚኒስቴር በትናንትናው ዕለት ወይም የካቲት 2 የግማሽ ዓመቱን የትምህርት አፈጻጸም በተመለከተ ገለጻ ሲያደርግ ሰምታችኋል ብዬ አስባለሁ። ታዲያ ከዛ ላይ ረጅም ሰዓት ወስዶ ንግግር ሲያደርግ የነበረ ስለ 12ኛ ክፍል ተማሪዎች ቢሆንም የነሱ ፈተና የሚሰጡበት ቀን ስለሚታወቅ እናንተ እነሱ ፈተና በሚሰጡበት ጊዜ ደግሞ ዩኒቨርሲቲ ውስጥ እንደማትሆኑ የታወቀ ነው። እና ፈተናችሁ መቼ ሊሆን ይችላል የሚለውን ቀድማችሁ የፈተና ቀናችሁን ማወቃችሁ ለዝግጅታችሁ በጣም አሪፍና ውጤታማ ሊያደርጋችሁ ስለሚችል ይህንን በደንብ አድርጌ እነግራችኋለሁ ማለት ነው። ከዚህ በተጨማሪ ከባለፈው አመት ልጆችም የወሰድናቸው ድምጾች አሉ። ምናልባት እነሱ ልጆች ውጤታቸውን በቀላሉ ለማምጣት እየጠቀሟቸው ነገሮች ምን ናቸው የሚለውን እና እናንተ ደግሞ ስታነቡ እንደምታውቁት ትምህርት ሚኒስቴር ለዩኒቨርሲቲዎች ቴብል ኮንተንት ልኮ የሁላችሁም ፈተና የሚወጣበት ቴብል ኮንተንት ለሁሉም ዩኒቨርሲቲዎች ይደርስና መምህራን ደግሞ ያንን ቴብል ኮንተንት ተጠቅሞ ሞጁል አዘጋጅተው እናንተን ያስተምሯችኋል ማለት ነው። ፈተናችሁን የሚያወጡት የተወሰኑ መምህራኖች ቢሆኑና ምናልባት እንደዚህ ፊክስ የሆኑ 1 2 3 መምህራኖች ሲያወጡት ፈተና ሊከብድ የሚችለው ለምሳሌ አንድ መምህር የሚወደው ፖርሽን ላይ አንድ መጽሐፍ 4 ወይም 5 ምዕራፍ ካለው አንዱ ምዕራፍ ላይ የሚወደው ከሆነና የሚመቸው ከሆነ እንደዚህ ነገሮችን ሊያበዛ ይችላል። እንደዚህ ነገሮች እንዳይፈጠሩ ታዲያ በክሬዲት አወር ስለሆነ እየተዘጋጀላችሁ ሞጁሉ ማለት ነው። እሱን ነገር ክሬዲት አወራችሁ እንዴት ተጠቅማችሁ ማንበብ እንደምትችሉ ሁሉ በስከመጨረሻ እነግራችኋለሁ ማለት ነው። እስከመጨረሻው አብራችሁ ይቆዩ። ታዲያ ቪዲዮውን ከመጀመራችን በፊት እናንተም እንደምታዩት ቻናሉ አዲስ ቻናል ነው። ከአሁን በፊት በሌላ ቻናል ታውቁኝ ነበር። በአንዳንድ ነገሮች ምክንያት ቻናሉ ትንሽ ያዝ ስለተደረገብኝ ነው እና ይህ መረጃ ደግሞ ለእናንተ መድረስ ስላለበት ነው አዲስ ቻናል ከፍቼ የመጡት ማለት ነው። ይጠቅመዋል ብላችሁ ለምታስቡት ጓደኛችሁ ሼር እያደረጋችሁ ቻናሉን ሳብስክራይብ በማድረግ የቻናሉ ሜምበር ሁኑ። ወደፊትም ለእናንተ በጣም ፈጣን ወሳኝና ይጠቅማሉ የምላቸውን መረጃዎች የማደርስበት ቻናል ስለሆነ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ እያልኩኝ ቀጥታ ወደ ቪዲዮ እንሄዳለን። የትምህርት ሚኒስቴርና የፈተናዎች አገልግሎት ኤጀንሲ የትምህርት አመቱ ሲጀምር እቅዳቸውን ወይም አመታዊ እቅዳቸውን አዘጋጅተው እሱን እስኬጁል ለትምህርት መምሪያዎችና ለክልል ትምህርት ቢሮዎች ይልካሉ ማለት ነው። ታዲያ ትምህርት ቢሮዎችና የትምህርት መምሪያዎች እሱን ስኬጁል ይዘው ነው ማለት ነው ትምህርታቸውን የሚጀምሩት። በዚህ መሰረት የ12ኛ ክፍል ብሔራዊ ፈተና በዚህ ዓመት ከሰኔ 15 እስከ ሰኔ 22 ድረስ እስከ ሰኔ 26 ድረስ እንደሚሰጥ እዛ ስኬጁል ላይ ወጥቶ ተሰጥቷል ማለት ነው። የ6ኛ እና የ8ኛ ክፍል ፈተናም በተመሳሳይና የዘንድሮ ዓመት የ12ኛ ክፍል ፈተና ሙሉ በሙሉ በኦንላይን እንደሚሰጥ ሁላችሁም ታውቃላችሁ። ከዚህ አንጻር የእናንተ ፈተና ደግሞ ከነሱ በፊት እንደሚሆን አውቃችሁ ወይም ከሰኔ 15 በፊት እንደሚሆን አውቃችሁ ዝግጅታችሁን ከወዲሁ ልታጠናቅቁ ይገባችኋል ማለት ነው። በተጨማሪም ደግሞ ዝግጅታችሁን በምትዘጋጁበት ጊዜ እንዳልኳችሁ ነው የእያንዳንዱ መጽሐፍ በክሬዲት አወር የተከፋፈለ መጽሐፍ ቴብል ኮንተንት ተሰጥቷችኋል ማለት ነው። ለምሳሌ ማትማቲክስ ስታነቡ ከቻፕተር 1 እስከ ቻፕተር 7 ድረስ ያሉትን ይከፋፍሉና እነዛን ቻፕተር 1 ላይ ሊነኳቸው የሚችሏቸው ርዕሶች አሉ ማለት ነው። ከነዛ ርዕሶች ውስጥ በጣም ብዙ ጥያቄ የሚወጣበትን ክሬዲት አወር ብሎ በቀንስ ብዙ ያደርገዋል ማለት ነው። እሱን የሚሰጧችሁ መምህራኖቻችሁ ናቸው ማለት ነው። መምህራኖቻችሁ እሱን የሚሰጧችሁ ከሆነ የ2018 የሪሚዲያል ኤግዛም ቴብል ኮንተንት ማትማቲክስ ብላችሁ ጉግል ላይ ሰርች ብታደርጉ የባዮሎጂንም እንደዚህ 2018 ዓ.ም የባዮሎጂ የሪሚዲያል ኤግዛም ቴብል ኮንተንት ብላችሁ ሰርች ብታደርጉ ሙሉ በሙሉ ምዕራፏን ባልኳችሁ መሰረት በክሬዲት አወር ከፋፍሎ ያመጣላችኋል ማለት ነው። ማግኘት ካልቻላችሁና ግዴታ የምትፈልጓቸው ከሆነ ከወዲሁ የፈተና ጊዜያችሁ ሳይደርስ ኮመንት ላይ ብትጠይቁኝ ለሁላችሁም ለእያንዳንዳችሁ እልክላችኋለሁ ማለት ነው። እና እንደምታውቁት ከባለፈው አመት በፊት ትምህርት ሚኒስቴር ለመጀመሪያ ጊዜ ሪሚዲያልን ትምህርት ሲጀምር 70% ከፈተና ከነሱ
50% ከነሱ ይመጣና 20% ከአሁን በፊት የወሰዳችሁት ውጤት 30% ደግሞ እዚሁ ዩኒቨርሲቲ የምትሰሩት ውጤት እንደነበረ ታውቃላችሁ። እሱ ደግሞ ውጤት አመጣችሁ እዚሁ ከዩኒቨርሲቲያችሁ ላይ ወደ ፍሬሽማን ለመቀላቀል በጣም ቀላሉ መንገድ ነበረ። ምክንያቱም ከ30% የሚያዘውን እዚሁ ያስተማራችሁ አስተማሪ ነበር ፈተናውን የሚያወጣው። አስተማሪዎች ደግሞ ዩኒቨርሲቲ ላይ ደስ የሚለው ካስተማሩትና ከተናገሩት ቃሎች ስለማያወጡ ፈተናውን የመስራት እድሉ ነበር ማለት ነው። አሁን ግን 100% ከትምህርት መምሪያ ነው የሚወጣ ፈተናችሁና ትምህርት ሚኒስቴር አውጥቶ ከሚልከው ፈተና 100% ይያዝላችኋል ውጤቱ ማለት ነው። እንደዛ ሲሆን ደግሞ ምናልባት እንዳልኳችሁ መጀመሪያ ላይ ፈተናችሁን የሚያወጡት አስተማሪዎች ሌላ መምህራኖች ስለሚሆኑ የሚወዱት ፖርሽን ላይ ነካ አያረጉም እንዳልኳችሁ ነው። ምክንያቱም ክሬዲት አወር የሚባለው ነገር ይሰጣቸውና እነሱን ፈተናቸውን የሚያወጡት በዛ መሰረት ስለሆነ ክሬዲት አወር የሚለውን እያያችሁ ክሬዲት አወሩ በዛ ያለበት ፖርሽን ላይ በጣም ብዙ ጊዜ ሰጣችሁ ተቆርጣችሁ ሰጣችሁ እንድታነቡ እመክራችኋለሁ ማለት ነው። ሪሚዲያልን በተመለከተ እስካሁን ትምህርት ሚኒስቴር በግሉ ያለው ነገር የለም። እኔ ግን ከ12ኛ ክፍል ፈተና ቀድማችሁ መውጣት እንዳለባችሁ ስለማቅ በተመሳሳይ ምርጫም ደግሞ ግንቦት 24 ነው። በዚህ ዓመቱ ብዙዎችን እያወዛገበ ያለው ታውቁታላችሁ። ግንቦት 24 ምርጫውና ሰኔ 4 ምርጫ ቦርድ ላይ ህዝብ ይፋ ያደርጋል ማለት ነው የምርጫ ውጤቱን። ታዲያ ትምህርት ሚኒስቴር እንዲሁም የምርጫ ቦርድ አብረው እየሰሩ ነው። መንግስትም ራሱ መግለጫ ሲያወጣ ሰምታችሁታል። በዚህ ዓመት ዩኒቨርሲቲ ውስጥ ያሉ ተማሪዎች ምርጫ እንዲመርጡ እድሉን እያመቻቸው ነው ብሎ ተማሪዎች ከዩኒቨርሲቲ እንደማይወጡ በምርጫ ሰዓት አውርቷል ማለት ነው። እና ለሀገሪቱ ያን ያህል ምንም ችግር ይፈጥራል ብሎ ስላልታሰበ በምርጫ ሰዓት ዩኒቨርሲቲ ነው የሚሆን ማለት ነው። የዩኒቨርሲቲ ተማሪዎች ከዩኒቨርሲቲ ይወጡምና ፈተናችሁ ከምርጫ በፊት ነው ከምርጫ በኋላ የሚለው ያን ያህል አሳሳቢ አይደለም። ምርጫ ምንም ስጋት ይሆናል ተብሎ ስለማይታሰብ ለሀገሪቱ ማለት ነው። አዳዲስ መረጃዎች ሲኖሩ ወደፊትም ማድረሳችሁ ይሆናል። ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ሆኑ። ያስፈልገዋል ብላችሁ ለምታስቡት ሰው ሼር አድርጉለት። እንደዚህ አይነት ጠቃሚ መረጃዎች ሲኖሩ ይዤላችሁ እመጣለሁ። ቴንክ ዩ ሶ ማች። መሀል ላይ አንድ ጥያቄ ከዘላችሁ ደግሞ ሲስተም ስለሆነ ልክ እስከገባችሁበት ድረስ ብቻ ነው የሚያርመው።